አትዋሽ። በሶስተኛው ቀን ድንግል ማርያም እንደ ልጇ ተነስታለች። ማንም ከሞት ተነስቶ ያውቃል። ኢየሱስ ብቻ ነው የተነሳው። በሙሉ ሞተዋል። ከዚህ ውጭ የለም። በመላእክት ታጅባ በክብር በልዕልና በዝማሬ ወደ ሰማይ አረገች ድንግል ማርያም። ኢየሱስ ከሞት ከተነሳ በኋላ ለተለያዩ ሰዎች ታይቷል። ማርያም ከሞት ከተነሳች ለምንድን ነው ያልተገለጠችው? ኢየሱስ ከሞት እንደተነሳ የመጀመሪያው መቃብሩ ባዶ ሆኖ መገኘቱ ነው። እውነተኛ ባዶ መቃብር የኢየሱስ ብቻ። ከዚህ ውጭ የለም። አቡነ ተክለ ሃይማኖት አሁን በ99 ዓመታቸው ነው የሞቱት። እሳቸው መሞት የሚፈልጉት የነበረው በሰማዕትነት ነበረ። ሰማዕቶኜ እንደው ሰዎችን ስለ ኢየሱስ ንገረኝ። ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች አሉ። በጣም ያሳዝናል። አናፍርበትም በኢየሱስ። ሰው በዘመዱ አያፍርም፣ በጓደኛው በትምህርት ደረጃው አያፍርም። በኢየሱስ ከምንም ነገር ጋር ላነጻጽረው አልችልም። ኢየሱስ አንደኛ አይደለም። ለአይነት ራሱ አንድ ነው ያለው። ከዚህ ውጭ የለም። ስለ ኢየሱስ ንገረኝ። ኢየሱስ ምን ያህል ይወድሃል? ነፍሱን እስከ መስጠት። ስለ ኢየሱስ ንገረኝ። ኢየሱስ ምን ያህል ይወድሃል? ነፍሱን እስከ መስጠት። ስለ ኢየሱስ ንገረኝ። ኢየሱስ ምን ያህል ይወድሃል? ነፍሱን እስከ መስጠት። ጳውሎስ ይሄ ፍቅር ገብቶኛል እና ዝቅታ ነው ከፍታ ነው ያለው ነው የሚመጣው ነው ሕይወት ነው ሞት ነው መላእክት ነው ልዩ ፍጥረት ነው አይለየኝም እንደ ነፍሱን እስኪሰጥ ነው ወደደኝ። ከዚህ የሚበልጥ ፍቅር ለዘላለም አይኖርም። የመጨረሻውን መወደድ ተወደናል። ፍቅሩ ከኔ አንጻር አልተነሳም፣ ከክርስቶስ አንጻር ነው የተነሳው። በእኔ አወዳደድ ላይ አይደለም የቆመው፣ በሱ መውደድ ላይ ነው የቆመው። ማንም የሆነ ደረጃ ድረስ ነው የሚወዳችሁ ባይሆን እግዚአብሔር እስከ መጨረሻው ወዷቸዋል። የወደዳቸውን እስከ ወደዳቸው ነው የሚለው። ገና ያልኖራችሁበትን ሁሉ ወዷቸዋል። የሚቀጥለው ዘመናችሁን ሁሉ ወዷቸዋል። ከዚህ ፍቅር ማንም አይለየንም። ማንም ከዚህ ውጭ የለም።